ማንም ቢሆን እያወቀውም ቢሆን ለመቀበል ይቸግረዋል። የትኛውም ሰው ቢሆን ጓደኛዬ ትከደኛለች፣ ፍቅረኛዬ ይከደኛል ብሎ ለማመን ለመቀበል አዳጋች ነው፣ ከባድ ነው፣ ያስጠላል ጭምር። ግን እውነታው ምንድነው? ትክክለኛ ማንነትሽን ሲያውቅ ትክክለኛ ማንነትህን ስታውቅ ሙሉ ለሙሉ ስትረዳ ማለት ነው ካንተ ምን ልትናገር እንደምትችል ምን እያሰብህ እንደሆነ ምን ልታደርግ እንደምትችል መገመት የምትችልበት ሁኔታ ላይ ራሷን ስታገኘው ትከዳለች፣ ትርቃለች። ወደማይገመትና ወደማታውቀው እንዲህ ነው ብላ ወደማታስበው አይነት ሰው ትሄዳለች። ምናልባት ለመከተል ስትጥርና እሷ ላይ አደገኛ ነገር ለማድረግ ከሞከርክ ደግሞ የበለጠ ጉዳቱን ታስተናግዳለህ ማለት ነው። ርቃ ከመሄዱ በላይ ጅልነትህን መጠን ጥግ ድረስ እንድታውቀው ታደርጋለች። ደካማ ጎንና ጠንካራ ጎን ታውቀዋለች። መቼ ምን ልታደርግ እንደምችል ታውቀዋለች። ምን አይነት ስለንቦና፣ ምን አይነት አስተሳሰብ፣ ምን አይነት ሰዎች በዙሪያ እንዳሉ ታውቃለች። እና ግልብ አትሁን፣ እሺ።